comprehensive coverage and insightful analysis. Stay informed with Blatta News. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ የብላታ ኒውስ ቤተሰቦች ዛሬም በአዲስ መልኩ እንደዚሁ በአዲስ መረጃ ተገናኝተናል። የዓለም የጂኦፖለቲካ ሚዛን ያው እንደምትመለከቱት እየተናጋ ነው የሚገኘው። የኢራኑ የበላይ መሪ አያቶላህ አሊ ኻሜኔ መገደላቸውን ተከትለው ዓለም ቀጣዩን የጥፋት እርምጃ በስጋት እየተጠባበቀች ነው የምትገኘው። እንግዲህ በኢራን የተቀሰቀሰው ጦርነት አድማሱን እያሰፋ ሌሎች የገልፍ ሀገራትን እንደዚሁም የመካከለኛው ምስራቅ ሀገራትን እያደረሰ ይገኛል። ኢራን የኻሜኔንና የሌሎች ከፍተኛ ወታደራዊ ፖለቲካዊ አመራሮቿ እንግዲህ ለመበቀል ስትዝትም አድምጠናል። ትራምፕንና ኔታንያሁን ነብር አየኝ በሉ ስትልም እንደምትገድላቸው አስታውቃለች። ፕሬዚዳንት ዶናልድ ትራምፕ ታዲያ ግን ግልጽ መልእክትን አስተላልፈዋል። ኑዛዜንም አስቀምጠዋል የተባለው እኔን ለመንካት ከሞከራችሁ ኢራን ምድር የሚተርፍ ነገር አይኖርም ስለማለታቸውም ተሰምቷል። ለዚህ የሚሆነውን ሁሉ መናዘዛቸውን በመጠቆም ነው ይህን የተናገሩት። እኛም ታዲያ ኑዛዜውን በተመለከተ በወፍ በረር ልንቃኘው ልናነሳው ወደናል። እንደተለመደው ሁሉ አብራችሁን ቆዩ፣ ሰብስክራይብም አድርጉ። የተለመደ የአክብሮ ግብዣችን ነው። ወደ ጉዳዩ እናልፋለን። For comprehensive coverage and insightful analysis, stay informed with Blatta News. ባሳለፍነው ቅዳሜ የካቲት 28 ቀን 2026 ዩናይትድ ስቴትስ እና እስራኤል ኦፕሬሽን ኤፒክ ፊውሪ እና ሮሪንግ ላዮንስ በሚል መጠሪያ የተቀናጀ ጥቃትን በኢራን ላይ መሰንዘራቸው ይታወቃል። ከዛም ወዲህ ታዲያ ጥቃቱ ተባብሶ ቀጥሏል። የኢራንን የኒውክሌር እና የሚሳኤል ማዕከላትን ኢላማ ያደረገው ይህ ጥቃት የ86 ዓመቱን አያቶላህ አሊ ኻሜኔን ለህልፈት ዳርጓል። ትራምፕ ያው በትሩዝ ሶሻል ገጻቸው ላይ እንዳሰፈሩት ከሆነ የሚሳኤል ኢንዱስትሪያቸውን ከምድረ ገጽ እናጠፋለን ሲሉ ዝተዋል። ይሁን እንጂ ጥቃቱ በሚናብ በሚገኝ ትምህርት ቤት ላይ በደረሰ ድብደባ የ153 ንጹሃንን ህይወት ስለመቅጠፉ ይታወቃል። ከዚሁ ጋር በተያያዘ ታዲያ ምናልባትም ይኸው ጉዳይ ተባብሶ ቀጥሎ በርካታ ጉዳቶችን ማስተናገዱ የሚታወቅ ነው። ኢራንም ዝም አላለችም። በእስራኤልና በባህረ ሰላጤው በጎረቤቶቿ ሀገራት ላይ የሚሳኤል ናዳን አውርዳለች ቢባል ነው የሚቀለው። በዱባይ፣ አቡዳቢ፣ ዶሃ፣ በሳዑዲ አረቢያ ሪያድ እና በሌሎችም ከተሞች በኳታር ጭምር ያው የተለያዩ ጥቃቶችን መፈጸሟ እንደዚሁም ደግሞ የትራንስፖርትና ሌሎችም እንቅስቃሴዎች መዘጋጀታቸው ይታወቃል። እንደዚሁም ደግሞ በየሀገራቱ የሚገኙ የነዳጅ ማጣሪያ ጣቢያዎችን ከዛ ባሻገር የዲሳሊኔሽን የውሃ ማጣሪያ ጣቢያዎችን ማዕከላትንም እንደዚሁ መምታቱ ይታወቃል። የአሜሪካን የጦር ቤዞችም እንደዚሁ ኢላማ ማድረጓና ተከታታይ ጥቃቶችን መፈጸሟ ይታወቃል። በእስራኤል ጭምር ይህንኑ ስለማድረጓም ያው የሚታወቀ ጉዳይ ነው። አሁን ታዲያ ትኩረትን የሳበው ጉዳይ ግን በትራምፕ ላይ ሊሰነዘር የሚችል የግድያ ሙከራ ነው። ትራምፕ ምናልባት ለኤቢሲ ኒውስ በሰጡት ቃል እሱን ከመቅደሙ በፊት ቀደምኩት ብለዋል። የአሊ ኻሜኔን ሞት ተከትሎ ቀደም ሲል በየካቲት 25 የተቀረጸ የትራምፕ ቪዲዮ ምስል ዳግም ቫይራል ሆኗል፣ ተሰራጭቷል። በወቅቱ ትራምፕ ኢራን ወይም ተላላኪዎቿ ሐማስና ሂዝቦላህ እርሳቸውን ለመግደል ቢሞክሩ ምን ሊፈጠር እንደሚችል ለቀረበላቸው ጥያቄ ምላሽ ሲሰጡ ይስተዋላል። ይህን ማድረግ ለነሱ እጅግ አስከፊ ነገር ይሆናል ብለዋል ትራምፕ። ስለ እኔ ተጨነቀ አይደለም፣ ነገር ግን ይህን ቢያደርጉ ግን ከምድረ ገጽ እናጠፋቸዋለን፣ ይጠፋሉ፣ ያም የመጨረሻቸው ይሆናል በሚል ሲናገሩ ይደመጣሉ። ቪዲዮ ላይ እንግዲህ እንዲህ ያለው አጋጣሚ ቢፈጠር ተግባራዊ የሚሆን መመሪያ ትቻለሁ ሲሉ ነው የሚናገሩት። ያው ኑዛዜ ማለት ነው። ምን አይነት እርምጃዎች ሊወሰዱ እንደሚችሉ ተናዘው አስቀምጠዋል ማለት ነው። በኢራን ምንም ነገር እንደማይተርፍም አስጠንቅቀዋል። በሌላ በኩል በኒውስ ኔሽን የኬቲ ፓቭሊች የዜና ፕሮግራም ላይ በሰጡት ቃለ መጠይቅ ደግሞ ይበልጥ ቀጥተኛ ሆነው ማንኛውም ነገር ቢከሰት እነሱን ከዚህች ዓለም ገጽ ከምድረ ገጽ እንዲያጠፏቸው በጣም ጥብቅ መመሪያ ሰጥቻለሁ ብለዋል። ግጭቱ አሁን ካለበት ደረጃ ሳይደርስ ጥር ላይ የኢራን ጦር ኃይሎች ቃል አቀባይ ብርጋዴር ጀነራል አብዱል ፈዝል ሽርካች በሰጡት መግለጫ የቴህራንን አቋም ግልጽ አድርገው ነበረ። በትራምፕ በኩል በእኛ መሪ ላይ ማንኛውም የጥቃት እጅ ቢዘረጋ ያንን እጅ ከመቁረጥ ባለፈ ዓለማቸውን በእሳት እናነዳለን ማለታቸው ይታወሳል። ይህ ተራ መፈክር አይደለም ሲሉ መሪዎቻቸው ከተነኩ ቆራጥ አጸፋ እንደሚወስዱ አስታውቀው እንደነበርም የሚታወስ ነው። ትራምፕ ግን ስለዚሁ ጉዳይ ተነስቶላቸው ምናልባትም ኻሜኔን በተለይ የኻሜኔን መገደል ተከትሎ ሲጠየቁም ሳይቀድመን ቀደምኩት